እማ ልጠይቅሽ መልሽልኝ አንዴ ያኔ ስትወልጂኝ አዋልዱኝ ያልሻቸው እነማማ ዘውዴ እትብቴ መስሏቸው በጥሰው የጣሉት እድሌን ነው እንዴ የሚለው ግጥም ለስደተኞች ብቻ የተገጠመ ነው እየመሰለኛል። ጉድ! መጨረሻ የሌለው መንገድ፣ መዳረሻ የሌለው ጉዞ፣ ተሩጦ የማያልቅ ሜዳ፣ ተንደርድረህ የማትወርደው ቁልቁለት፣ ዳክረህ የማትወጣው አቀበት፣ መቼም የማይደረስበት ጫፍ፣ ስደት። ሁላችሁም አንድ ዘመቻ እናደርጋለን እና ያ ዘመቻ ደግሞ ምንም የማያውቁ ልጆች የሚያውቁበት ራሳቸውን የሚንከባከቡበት ነው። እስኪ ፈቃደኛ የሆናችሁ ልጆች ያለ ፊልተር እጃችሁን ኮሜንት ላይ እጃችሁ ብቻ አስቀምጡት። የመጀመሪያው ላይ የኔ ያለ ከዛ ሁላችሁም ካንዳችሁ ልምድ እየተወሳሰዳችሁ ራሳችሁን ቢያንስ ይሄን የውስጣችሁ ተቃጥሎ እንዳለ ግድ የለም ይሄ የላያችሁ እንኳን ደህና እንዲሆን ሰው እንደዚህ እርገረማ እንደዚህ እስከሚሆን ድረስ እንደው ምንድን ነው የሚያሰሯችሁ? እኔ በፊት 12 ሰዓት 10 ምናምን ሰዓት አረማርም ነበር። እንደዚህ አልሆንኩም። እኔ ጤፍ አረም፣ ባቄላ አረም፣ ስንዴ፣ ገብስ የማላርመው ነገር አልነበረም። አረም እንደዚህ አርጉኛ ያለው እዛ ባስቃለሁ ሁሌ ጧት ከብቶቹ ብዙ ነበሩ። ሌላ ምን አለ ያልሰራሁት? አጀብኔ ወይ እንደዚህ ተሆኖ ተሰርቶ ገንዘብ አምጡ ብሎ ኢትዮጵያ የሚያኮርፍ ቤተሰብ አለ። በመድፍ ነው ታውት። እንደዚህ ተሆኖ ተሰርቶ ተኖረና ተሞተ ለሰውየው እንደው ምንድን ነው የምትሰሩት? እሺ አረ እኔ ከአቅሜ በላይ ይሆናል ባይ